ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ይሄ ሁለተኛ ቻናሌን አስመልክቶ በሁለተኛ ቻናሌ ቪዲዮ ሪአክት ነው እያደረኩ ያለሁት። ሁላችሁም ሰብስክራይብ ሳታደርጉ የምታዩኝ ያላችሁ ለምን እንደዛ እንዳልኩ ልንገራችሁ። ቪዲዮዬ የ6000 ተከታይ ያለኝ ቪዲዮ ወይም ሞኔታይዝ በመሆኑበት ቻናል ራሱ እንደዚህ ታይቶ አያውቅምና እጅግ በጣም ደስ ብሎኛል። በቅርቡም በዚህ ሞኒ እንደምሆን ተስፋ አደርጋለሁ። ግን ቪዲዮዬን ስታዩ እይታ ብቻ ነው ያለው። እይታ ብቻ ካለው ደግሞ ሰብስክራይብ ከሌለው ሞኔታይዝ አይሆንም። ስለዚህ ሁላችሁም ቪዲዮን የምታዩ ሰዎች ሰብስክራይብ አድርጉኝ። እንዲሁም ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን አስቀምጡልኝ። ተመችቷችኋል ወይስ ማስተካከል ያለብኝ ነገር ካለ እንድትነግሩኝ ነው ማሳሰቢያ ልሰጣችሁ የመጣሁት ማለት ነው። አንድም ሰው አስተያየት ጽፎልኝ አያውቅም። ያው ለሪአክት ቪዲዮ አዲስ ነኝ፣ ግን በቃ እስኪ ልሞክረው በዚህ ብዬ ነው የመጣሁት ነው። እና አስተያየት አስቀምጡልኝ። ደግሞ ቪዲዮ ላይክ አታረጉ እና በጣም ስለወደዳችሁት ሪአክቲን ለምን ወደዳችሁት እንዳልኩ ልንገራችሁ። ቪው አለው በጣም ታይቷል፣ ለዛ ነው። ቴንክ ዩ። አሁን ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁ። ሪአክት እናድርግ ዛሬ እስኪ። እና ማማ ዝናሽ ነች። እሺ ማነው ስሞት? አንቺ ላሉ ነው ስሞት? ኧረ የማይበደኝ ዝናሽ ነው። ዝናሽ ነው። ወይዘሮ ዝናሽ አንቺ ላሉ የምትባል ሴትዮ በቀደም እዚህ መታ ጡረታ ወስዳለች። እሷ መስለውኝ ነው። አላውቃትም። እኔ አላውቃትም። እኔም አላውቃትም። እኔ ዝም ብሎ የሚያወራ ሰው አልወድም። ምንድነው አስሬ ዝም ብሎ የሚያወሩት? ሲጠየቁ ብቻ መልስ መስጠት አለበት። እኔ እዛም ቤቴ ወሬ የሚያወራኝ ሰው አልወድም። እኔ ጠሎት ብቻ ነው። እሺ አሁን የምጠይቆት ጥያቄ አለ። እሺ ፉከራ ይችላሉ? ትንሽ አራት ደም የተቀበለ በቃ ጡረታውን አልሰጥም። በቃ ጡረታውን አልሰጥም። እስቲ ባሉ በደም ተራራም ፓወራቸው ፓወር አይደለም። የታመሙ ሴትዬ አይ ብር የምር አሮጊቶች ግን ናቸው ሲያረጁ። እሺ ብር ነው የሚሉት እና እየቻሉ ነው እንደ ራሴን አሞኛል ምናምን የሚሉት። አይ ጎበዝ ኖት። እሺ ሌላም ጥያቄ አለኝ። እሺ ጥያቄ ምንድነው? እሺ እርሶ እሺ ይሄ አለቀ። ወደ ቀጣይ ዳንዬ ሶልሽ መድኃኒዓለምን በዘመደንገቴ ደስ አይልም። ተደብቄ ምን ሆንሽብኝ? ይዙዬ አንድ ነገር ልነግርክ ነበር፣ ግን እንዳትደነግጥብኝ ፈራው። ምንድነው ፍቅር? አታስፈራሪ። ቪዛዬ መጥቷል። አረብ ሀገር ልሄድ ነው። ምን እየቀለድሽብኝ ነው አይደል? በይ አሁን እንሂድ፣ እየጠበቁን። ዛሬ አሪፍ ጊዜ ነው የምናሳልፈው። በቃ ሂዙ። ቆይ የቤተሰቦቼን መከራ እያየሁ እንዴት ዝም ብዬ መቀመጥ እችላለሁ? ሌላ ምርጫ የለኝም። እዚህ አብረን እንለወጣለን። እባክሽን ጥለሽኝ አትሂጂ። እኔ ምንም አይነት ምርጫ የለኝም። አትራቂ። ቆይ እኔስ አንተን ትቼ የሚሄድ ፈልጌ ይመስላል? ግን በቃ የኔ ስሜት ከእናትና አባቴ ሀዘን አይበልጥ። እዛ ምን እንደሚያጋጥምሽ ሳላውቅ ልቤ ያመው እንዴት ይሸኝሻል? ዳኑ ንገሪኝ። ለቤተሰቤ ስል እሳት ውስጥም ቢሆን ለመግባት ቆርጬ ተነስቻለሁ። አንተ ግን አደራ በታማኝነት ጠብቀኝ እሺ? ህልማችንስ? ቆይ ህልማችንም አለ። እኔ እኮ የምሄደው ህይወታችንን ለመቀየር ነው። ከዛ ያለምነውን ህይወት በደንብ አድርገን እንኖራለን። እሺ ሂጂና ቤተሰቦችሽን ታደጊ። እኔ ግን በተስፋ ጠብቅሻለሁ። ይሱ ከፈት ቢያስ አትዩኝ። እሺ የሰውዬ ደግሞ ምንድነው የሚለው? አልገባኝም። መቤቴ ኧረ በመድኃኒዓለም
እኮ ነው እግዚአብሔር። እናመሰግናለን። ቻው፣ መልካም ጊዜ። ዛሬ ቪዲዮአችን ይሄን ይመስል ነበር።